ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው። ዛሬ ደግሞ ምን ይዤላችሁ መጣው መሰላችሁ? ይሄንን የመሰለ የጥቁር ዳቦ ፍርፍር ይዤላችሁ መጥቻለሁ ማለት ነው። ጥቁር ዳቦ በቤታችን ዳቦ እንጋግርና ከዛ በኋላ ደግሞ እስቲ በሌላ መልክ ደግሞ እንመገባት ብለን ስንል ሳስብ ምንድነው ፍርፍር ለምን አናደርጋትም? ዳቦን ደግሞ ፍርፍር ማድረግ እንችላለን። ስለዚህ ይህንን የጥቁር ዳቦ በቤታችን የተጋገረ የጥቁር ዳቦ ፍርፍር ለማዘጋጀት እንግዲህ በጣም ቀላል ፈጣን ነው። በቤታችን መጠቀም የምንችለው ነው። በጣም ቀላል ነው። በቃ ደቂቃም አይፈጅም። ስለዚህ ይህንን ምግብ አብራችሁን ስሩ ማለት ነው እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። በጣም ትወዱታላችሁ። በጣም አጭር ቪዲዮ ነው፣ የማያሰለች ቪዲዮ ነው። አብራችሁን ቆዩ። በጣም እወዳችኋለሁ። አብራችሁን ቆዩ። እንግዲህ ቤተሰብ ይሄንን የጥቁር ዳቦ ፍርፍር ነው የምንሰራው። እንግዲህ እንደነገርኳችሁ ማለት ነው። ለዚህ የሚሆን ግብአት እዚህ ጋር ይኸው አስቀምጠናል ማለት ነው። እና ለሱ የሚያስፈልገን ለዚህ ለጥቁር ዳቦ በቤታችን ውስጥ የተጋገረ ዳቦ ነው። ለሱ የሚያስፈልገን ግብአት እዚህ ጋር አዘጋጅተናል ማለት ነው። እነዚህ ግብአቶቹ ምን ምን ናቸው? እዚህ ጋር ይሄው ዘይት አለን። ዘይት እኔ ኦሊቭ ኦይል ነው የተጠቀምኩት። እናንተ ግን የፈለጋችሁትን ያላችሁን በቤታችሁ ያላችሁን ዘይት መጠቀም ትችላላችሁ። እዚህ ጋር ይሄው እንደተለመደው ምን አለ ማለት ነው ስልስ። እኔ ብዙ ጊዜ ምንድነው ስልስ አዘጋጅቼ ነው ማስቀምጠው ማለት ነው። ምክንያቱም ቪዲዮ እንዳይልባችሁ ማለት ነው፣ እንዳይረዝምባችሁ ማለት ነው። ከዛ በኋላ እዚህ ጋር ቅመሞች አሉን። የተለያየ ቅመሞች እናንተ መጠቀም ትችላላችሁ። እኔ የተለያዩ ቅመሞች እዚህ ውስጥ ደበላልቄ ነው አንድ ላይ የምጠቀመው ማለት ነው። ይሄው ጨዋችን እዚህ ጋር አለ። ይሄው ከፈለጋችሁ ቅቤ ካላችሁ ቅቤ መጠቀም ወይም ደግሞ ጾም ከሆነ ቅቤውን ማውጣት እንችላለን ማለት ነው። በዋነኛነት ይሄው ጥቁር ዳቧችን እንደዚህ ተዘጋጅቶ አምሮ ተቀምጧል ማለት ነው። እና ቤተሰቦቼ እነዚህን ግብአቶች አንድ ላይ በማዋሃድ እና አንድ ላይ በማድረግ እንዴት የጥቁር ዳቦ ፍርፍር እንዴት እንደምንሰራ በቀላሉ በቤታችን እንዴት ማዘጋጀት እንደምንችል አብራችሁን ቆዩ ማለት ነው። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ በተኗን ተጫኗት ማለት ነው። ምክንያቱም ሁል ጊዜ የምለቀው ቪዲዮ እንዲደርሳችሁ እስከ መጨረሻው አብራችሁ ሆኑ። አመሰግናለሁ። ይሄው ቤተሰብ ይሄው እንግዲህ ዘይታችን ተጨምሯል። ይሄው ቤተሰብ እዚህ ጋር እንግዲህ በዘይቱ ላይ ስልሳችንን አድርገን ይሄው ቆንጆ የሆነ እየበሰለልን ነው። ያው ለማዋሃድ ነው ኦልሬዲ ስልሱ በስሏል። ነገር ግን ከዘይታችን ጋር እንደዚህ እናዋህዳለን ማለት ነው። ይሄው በመቀጠልም ቅመማችንን ጨምረናታል። እንግዲህ እያማሰልን ቆንጆ አድርገን እስከሚበስል እንጠብቃለን ማለት ነው። ቤተሰቦች አብራችሁ ነው። ጨዋችንን ደርሳለች። እንግዲህ አብረን እናማስል። አብራችሁ ቆዩ። ይኸው ቤተሰቦቼ እንግዲህ ስልሳችን ተከድና ይሄውና እንደዚህ አምራ ቆንጆ ሆና እየበሰለች ነው የምትገኘው ማለት ነው። እና ትንሽ ደቂቃ እንጠብቀዋለን። ስልሳችን ከቅመሙ ከጨው ጋር እንዲሁም ከስልሱ አብሮ እንዲዋሃድ እንጠብቀዋለን። እዚህ ጋር ደግሞ ቅድም ያሳየኋቸው ዳቧችን ልክ እንደዚህ ተቆራርጣለች ማለት ነው። እንደዚህ ቆንጆ አድርጌ ቆራርጫዋለሁ ማለት ነው። ስናየው ደግሞ ስንበላው የሚያምር ቆንጆ እንዲሆን አብረን እንግዲህ እንደዚህ ቁርጥ አድርገን አዘጋጅተነዋል ማለት ነው። አብራችሁ ይሁኑ። የቤተሰቦቼ ይሄው ቅቤያችን ገብቷል። እንግዲህ አብራችሁ ይቆዩ። እንዴት እንደሚያምር አትጠይቁኝ። እዩት ቤተሰቦቼ፣ ቅቤው አብሮ ሲዋሃድ ከስልሱ ጋር እንዲሁ ከቅመሙ ጋር ሲዋሃድ በርበሬ ያልበዛበት ለስለስ ያለ እንዴት ነው እዩ። ችክ 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 እያለች ነው። ያው ስታምር እዩ፣ ሲያምር። አሁን ቀጥለን ምንድነው የምናደርግ? ሁሉ ነገር ጨው፣ ቅመሙ፣ ቅቤው ሁሉ ነገር ገብቷል። አሁን እንግዲህ ምንድነው የሚቀረው ማለት ነው? እዚህ ጋር ዳቧችንን እናስገባለን። አብራችሁ ነው
ያው ቤተሰብ ዳቦም ገብቷል። እስቲ አሁን አዋህደን ደግሞ ምን እንደሚመስል እናየዋለን። ዋው 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 እየተባለለት በጣም የሚያምር በእውነት በጣም ነው የሚያምረው። ሲጥም ቀምሼዋለሁ። ሲጥም ገና አላወጣሁትም እስከምበላው በእውነት አይካንዌ። ስለዚህ ይኸው ሲያምር የጥቁር ዳቦ ፍርፍር። እስቲ አሁን ደግሞ አብረን አቅርበን እናየዋለን። እስቲ አብራችሁ ነው ይኸው ቤተሰቦች፣ እንዴት አያምርም? እንዴት አያምርም? እንዴት አያምር! ይሄ የጥቁር ዳቦ ፍርፍራችን ይሄንን ይመስላል ማለት ነው። እኔ እንግዲህ ሁሉ ሰው እንግዲህ በቤቱ እንደሚያደርገው እኔ እንግዲህ ምንድነው እሱ እንደዚህ ትንሽ በርበሬ ያለው ነገር ሲሆን እንደዚህ እንዲያባላኝ ስለምፈልግ እርጎ አረግበታለሁ ማለት ነው። አሁን ይሄ የምታዩት ይሄ ዙሪያውን አንደኛ እንደ ዲኮሬሽን ልክ እንዲህ ሲያዩት ብሉኝ ብሉኝ ይላል፣ ይጋብዛል። ምክንያቱም አንድ ምግብ ከመብላታችን በፊት ምንድን ነው የሚፈልገው ማለት ነው፣ እንደዚህ እንዲጋብዘን ያደርጋል ማለት ነው። ስለዚህ እኔ ይሄውላችሁ ልክ እንደዚህ አሳምሬ ቆንጆ አድርጌ በእርጎ እንዲህ ዙሪያውን አንደኛ ለዲኮሬሽን ያደርግልናል ማለት እንደ ዲኮሬሽን ያገለግለናል። ሌላው ደግሞ እንዲህ ሲታይ ደግሞ በጣም የሚያምር ሆኖ በቃ ደስ የሚል ሌላ አይነት አሁን ፍርፍር አይመስልም። ስለዚህ እንደዛ ሆኖ ያሳያል ማለት ነው። ስለዚህ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። እንዲሁም ደግሞ ሁልጊዜ የምለቀውን ቪዲዮ እንድታገኙ ምን አድርጉ ማለት ነው፣ የሰብስክራይብ በተናል ኦል ላይ የምትለዋል አድርጓን ማለት ነው። ሁልጊዜ ቀላል፣ በጣም ፈጣን እንዲሁ በቤት ውስጥ በጣም በቃ በሚገኝ ግብአት ሁልጊዜ የሚሰሩ ምግቦችን ነው የማመጣው ማለት ነው። እና የሚቀጥለው ጊዜ ደግሞ እስከምንገናኝ ድረስ በጣም ነው የማመሰግናችሁ። በጣም ወዳቸዋለሁ። ባይ